14000 ብር ነው። 75 ኢንች ነው። አልትራ ኤችዲ ናቸው። 4K ማለት ነው። 16 ኢንተርናል ስቶሬጅ እና 2 GB ራም አላቸው። አይካስት አለው ወይ ደግሞ ክሮምካስት አለው። ስልክሽ ላይ ከፈችው ፎቶ ቪዲዮ ሼር ማድረግ ትችላለሽ። ኢንተርናል ስቶሬጅ ስላለው ከቲቪ ጋር ሪሌት ያደረጉ አፕሊኬሽኖችን ኢንስቶል ማድረግ ይቻላል። ሁሉም ስክሪናቸው IPS የሆነ የራሳቸውን ስክሪን ነው የሚጠቀሙት። ላይክ ፕላስቲክ አይነት ስክሪን ስለሆነ በቀላሉ የሚጎዱ አይደሉም ማለት ነው። ዋረንቲ አላቸው። 2 አመት ከ1 ወር ጊዜ ነው ያላቸው። የሶፍትዌርም ሆነ የሃርድዌር ችግሮችን ኤቭሪቲንግ እዚሁ ነው ሪሙቭ የምናደርገው። ካምፓኒው እዚህ ስለሆነ አሰምብሊያቸው በቀላሉ የሁለቱም የሃርድዌርም ሆነ የሶፍትዌር አገልግሎት ስላላቸው ምንም አይነት መግላላት የለውም ማለት ነው። ዊዝ ዴሊቨሪ ነው የምናደርሰው። ለገና በዓል ያወጣናቸው ዲስካውንቶች ስላሉ ለትንሽ ጊዜ የሚቆይ ዲስካውንት ነው። ለሱ ተጠቃሚ እንድትሆኑ ነው። ሰላም እንደምን ቆያችሁ? የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናቶችን፣ ቢዝነስ ተኮር መረጃዎችን ለእናንተ ለተመልካቾቻችን የምናደርስበት ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል። ፕሮግራሙን እየመራው አብራችሁ ቆይታ ማደርገው እኔ ሰላም ካቤ ከካሜራማን ናውል ጋር በጋራ በመሆን ነው። ዛሬ ለእናንተ ለተመልካቾቻችን ይበጃል ብለን ያሰብነውን አንድ መረጃ እናጋራችኋለን። ይህም በሳይኒክስ ኤሌክትሮኒክስ መደብር ተገኝተን ምን የኤሌክትሮኒክስ እቃዎችን ይዘዋል የሚለውን ሙሉ ለእናንተ ቅኝት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? ዛሬ እንግዲህ በሳይኒክስ ኤሌክትሮኒክስ መደብር ተገኝተናል። የተለያዩ የኤሌክትሮኒክስ እቃዎችን ይዛችኋል። መጀመሪያ ራስሽን ለተመልካቾቻችን አስታውቂልንና ምን እቃዎችን ይዛችኋል አንድ ባንድ ብታስመለክችን። በመጀመሪያ መታችሁ ስለጎበኛችሁ እናመሰግናለን። ስሜ ሰኪና ይባላል። በሳይኒክስ ኤሌክትሮኒክስ ይዘናቸው የምንቀርበው ቲቪዎች፣ ዋሽንግ ማሽን፣ ፍሪጅ እና እንዲሁም ሆም አፕላያንሶችን ይዘንላችሁ ቀርበናል። ከቲቪውን ጀምረና ምን ቲቪዎችን ይዛችኋል? ኢንቻቸው ምን ይመስላል? ኳሊቲያቸው ምን ይመስላል? እሱን ብትነግሪ። ሜንሊ የምንይዘው ሳይኒክስ ኤሌክትሮኒክስ እና ሳይኒክስ ከ32 ኢንች ጀምሮ እስከ 65 ኢንች አለ። በተጨማሪ ትራንዚሽን ካምፓኒ የሆኑት የሚዊ ብራንዶችንም እንይዛለን። በጣም ጥሩ። እዚህ ጋር እንግዲህ 32 ኢንች ሳይኒክስ ቴሌቪዥን እየተመለከትኩኝ ነው። ስለሱ አንዳንድ ነገር ብትነግሪ። እሺ፣ ሳይኒክስ 32 ኢንች በሁለት አይነት ነው ይዘን የቀረብ ነው። አንደኛው ሃፍ ስማርት የሚባል ነው። እሱም ምንድነው ያለው ሃፍ ስማርት የሚያስብለው ሪሲቨር ላይ ቢልቶን የተደረገ ነው። ሪሲቨር ነው። ቦርዱ እንዳይቀጥል ደግሞ ስታብላይዘር አለው ማለት ነው። በተጨማሪ በስልኮቻችን ካስት ማድረግ እንችላለን ማለት ነው። ያ ሃፍ ስማርት እንዲሆን ያደርጋል። ሌላኛው ደግሞ ፉል ስማርት ነው። ይሄኛው ዋይፋይ ሰፖርት ያደርጋል። ስለዚህ ዩቲዩብ እና የመሳሰሉ እንትኖችን መቀበል ይችላል ማለት ነው። ተጨማሪ አይካስት አለው። ስልክ ላይ ከፈትነውን ፎቶ ቪዲዮ ካስት ማድረግ እንችላለን ማለት ነው። ሃፍ ስማርት እና ፉል ስማርት ተብለው ነው የሚመጡት። አንድ 32 ኢንች ላይ ነው እንግዲህ ሃፍ ስማርት እና ፉል ስማርት የሚል ልዩነቶችን እያየን ያለ ነው። ዋጋቸው ላይ ዲፍረንት ያመጣል? አዎ ቫሪ ያደርጋል። ሃፍ ስማርት ሲሆን በ14000 ብር ነው የምንሸጠው። ፉል ስማርት ሲሆን ደግሞ 17000 ብር ነው። በጣም ጥሩ። ስለዚህ ከሱ በመቀጠል ደግሞ እዛ ጋር 43 ኢንች ቲቪ ያየው ነው። ስለሱ ደግሞ አንዳንድ ነገር ብትነግሪኝ። 43 ኢንቹ ፉል ስማርት ፉል አንድሮይድ ነው። አንድሮይድ 11 ነው። 8GB ኢንተርናል ስቶሬጅ እና 1.5 ራም አለው። በተጨማሪ ሪሲቨር ቢልቶን ነው ላይ ልክ 32 ኢንቹ ላይ እንደገለጽኩልሽ የራሱ የሆነ ስታብላይዘር ስላለው ፓወር መቆጣጠር አቅም አለው ማለት ነው። በተጨማሪ አይካስት አለው ወይ ደግሞ ክሮምካስት አለው። ስልክሽ ላይ ከፈችው ፎቶ ቪዲዮ ሼር ማድረግ ትችላለሽ። ኢንተርናል ስቶሬጅ ስላለው ከቲቪ ጋር ሪሌት ያደረጉ አፕሊኬሽኖችን ኢንስቶል ማድረግ ይቻላል ማለት ነው። ስለዚህ ዋጋው ምን ያህል ነው? ዋጋ 32500 ብር። 50 ኢንቾችም አሉን። 50 ኢንች አለን። ተመሳሳይ ከ43ቱ ጋር ይሆንና ለየት የሚያደርገው ይሆናል አልትራ ኤችዲ ወይ ደግሞ 4K ናቸው እነዚህኞቹ። 16 ኢንተርናል ስቶሬጅ ነው ያላቸው 2 ራም ጋር ማለት ነው። ስለዚህ እሱ ብቻ ነው ከ43ቱ የተለየ የሚያደርጋቸው ያ ነው። አዎ በተጨማሪ ሁሉም ስክሪናቸው IPS የሆነ የራሳቸውን ስክሪን ነው የሚጠቀሙት። ላይክ ፕላስቲክ አይነት ስክሪን ስለሆነ በቀላሉ የሚጎዱ አይደሉም ማለት ነው። እነ ሳምሰንግ እና LG የሚጠቀሙት አይነት ስክሪን ነው የሚጠቀሙት። ኦኬ። የዚህ 55 ኢንች ቴሌቪዥን ዋጋ ምን ያህል ነው? የ55ቱ 63000 ብር ነው። የ50 ኢንቹ ደግሞ 52000 ብር ነው። ዊዝ ዴሊቨሪ ነው የምናደርሰው። ኦኬ። ስለዚህ ከነፃ ዴሊቨሪ ጋር ነው ዋጋቸው እንደዛ አይሆነው። በጣም ጥሩ። ጋራንቲ ያላቸው ለምን ያህል ጊዜ ይቆያል ጋራንቲያቸው? ዋረንቲ አላቸው። 2 አመት ከ1 ወር ጊዜ ነው ያላቸው። የሶፍትዌርም ሆነ የሃርድዌር ችግሮችን ኤቭሪቲንግ እዚሁ ነው ሪሙቭ የምናደርገው ማለት ነው። ካምፓኒው እዚህ ስለሆነ አሰምብሊያቸው በቀላሉ የሁለቱም የሃርድዌርም ሆነ የሶፍትዌር አገልግሎት ስላላቸው ምንም አይነት መግላላት የለውም ማለት ነው። በጣም ጥሩ። ኢንቻቸው በተለያየ ቁጥር የኳሊቲ ልዩነት ይኖራቸዋል? የኳሊቲ ልዩነት ምንም አይነት የኳሊቲ ልዩነት የለውም። ያው ኢንች በጨመረ ቁጥር 32 ላይ የሚታየውን ፒክቸር ወደ 43 50 55 ላይ የሚታየው አንድ አይነት ይሆንና ሪዞሉሽናቸው HD ፉል HD 4K እያለ ያ ነው ቫሪ ሊያደርጉ የሚችለው እንጂ ተመሳሳይ ኳሊቲ ነው ያላቸው።
በሳይኒክስ ኤሌክትሮኒክስ ውስጥ ትልቁ ኢንች የሚባለው ቴሌቪዥናቸው የትኛው ነው? ትልቅ የሚባለው ኢንች 65 ኢንች ነው። ልክ እንደነ 55 እና እንደ 50 ኢንቹ አልትራ ኤችዲ ናቸው። 4K ማለት ነው። 16 ኢንተርናል ስቶሬጅ እና 2 ጂቢ ራም አላቸው። የ65 ኢንች ዋጋ ምን ያህል ነው? ዋጋው 106,000 ብር ነው። ዊዝ ፍሪ ዴሊቨሪ አካቶ 106,000 ብር። 106,000 ብር። በጣም ጥሩ። በቀጣይ ሳይኒክስ ኤሌክትሮኒክስ ከሳይኒክስ ኤሌክትሮኒክስ ውጭ የሆኑ ብራንድ ቴሌቪዥኖችን ይይዛል? አለ። የሚዊ ብራንዶችን እንይዛለን። እሺ፣ እነሱ ማየት እንችላለን? እዚህኛው ጋር ደግሞ የሚዊ ብራንድ እና የኢንፊኒክስ ብራንዶች ናቸው ያሉት። ሚዊ ብራንድ እና ኤክስትሪምን፣ ሊደርን እና ኦስካርን ያመርታል ማለት ነው። 43 ኢንች እና ይሄኛው በትልቁ ደግሞ 75 ኢንች አለን። 55 ኢንቾችም አሉ። በሚዊ ብራንድ እና በኢንፊኒክስ ብራንድ መሀል ያለው ልዩነት ምንድን ነው? በሚዊ ብራንድ ሲሆን ደብል ስክሪን ናቸው። ከኢንፊኒክስ ጋር የተለየ የሲስተም ፈንክሽን ዲፈረንስ የላቸውም። ስማርት አንድሮይድ ናቸው ሁሉም። 8 ኢንተርናል ስቶሬጅ አለ። ይሄኛው ሚዊ 75 ኢንች ነው። 1.5 ራም አለው። ስለዚህ የዚህ የሚዊ ብራንድ ትልቁ ቴሌቪዥን ዋጋ ምን ያህል ነው? 75 ኢንች ነው። 140,000 ብር ነው። ወደ ኢንፊኒክሱ እንለፍና ኢንፊኒክሱ ምን ምን አካቷል? ዋጋውስ ምን ያህል ነው? ይሄኛው አይፒኤስ ስክሪን ነው የሚጠቀመው። 4K ነው ሲስተሙ። ስማርት ፉል አንድሮይድ ነው። ዋጋው 45,000 ብር ነው። ሳይኒክሱ ላይ እንደነገርሽኝ እነዚህ ፉል ስማርት ናቸው ብለሽኛል። ፉል ስማርት መሆናቸው ለከስተመሩ ምን አይነት ጥቅም ነው ያለው? ዋይፋይ ጋር ኮኔክት የሚሆኑ ኔትፍሊክሶችን፣ ሌሎች አፕሊኬሽኖችን ሰፖርት ማድረጉ እሱ አድቫንቴጅ ያደርገዋል። ዋጋው ስንት ነው? ዋጋው 65,000 ብር። ከኢንፊኒክስ እና ከሚዊ ብራንድ ውጪ ሌላ ብራንድ ያላቸው ቴሌቪዥኖችን ይዛቸዋል? ሌላ ብራንድ የለንም። ሚዊ ካምፓኒ የሚያመርተው የኤክስትሪም ብራንድ ነው። ይሄ በ43 ኢንቹ ነው። ልክ 75 ኢንቹ ላይ እንደገለጽኩልሽ ስማርት አንድሮይድ ነው። ደብል ስክሪን ነው። የሚለየው ከ75 ኢንቹ የኢንች ዲፈረንስ እና ተጨማሪ ይሄኛው ፉል ኤችዲ ነው። እነዛኛዎቹ 4K ናቸው ማለት ነው። 75 ኢንቹ ዋጋው 28,000 ብር። እዚህ ጋር የምንመለከተው ቴሌቪዥንስ ምንድን ነው? ይሄኛው የሚዊ ብራንድ ነው። 50 ኢንች ነው። በ50 ኢንች 43፣ 50፣ 32 ሁሉንም አይነት ነው ያለ። 50 ኢንቹ ስማርት አንድሮይድ ይሁንና 4K ናቸው 50 ኢንቾቹ። ዋጋው 57,000 ብር። የቴሌቪዥኖቹ ደብል ስክሪን መሆንና ደብል ስክሪን አለመሆን የሚያመጣው ልዩነት አለ። ልዩነቱ ምንድን ነው? ልዩነታቸው ደብል ስክሪን ሲሆን ተጨማሪ ሌላ ስክሪን ሌላ ግላስ ስለሆነ የሚጨመርላቸው ህጻናት ያሉበት ቤት፣ የሚያስቸግሩ ህጻናት ያሉበት ቤት ላይ አሴ ፕሮቴክሽን ይጠቅማል። ግን ደግሞ ሲንግል የመሆኑ አይፒኤስ ወይ ደግሞ ማይካ ስክሪን የመሆኑ ደግሞ የሚመጡትን ምስሎችን ቆንጆ አድርጎ ያቀርብልናል ማለት ነው። ደብል ሲሆን ሌላ ተጨማሪ ግላስ ስለሚሆን ትንሽ የመቀነስ ፕሮባቢሊቲ ያለው። ሁለቱም ግን ጠንካራ የሚባሉ ግላሶች ናቸው። ተመራጭ የሚሆነው ሲንግል ስክሪን ያለው ቴሌቪዥን ነው ማለት ነው። አዎ እነሱ ተመራጭ ይሆናሉ። እንደ ፕሮቴክሽን ደግሞ ደብል ስክሪን እንደነገርኩሽ ህጻናት ላሉበት ቤት እንደ ፕሮቴክሽን ይጠቅመናል። በጣም ጥሩ። አንድ ሰው ቴሌቪዥን ለመግዛት አስቦ ሲመጣ ቅድሚያ ምን ምን ነገሮችን አውቆ መምጣት አለበት? በቅድሚያ የካምፓኒ ሾፕ መሆኑን ማወቅ አለበት። ካምፓኒ ሾፕ ላይ ሙሉ ዋስትና የሚወስዱ ናቸው፣ ኃላፊነት የሚወስዱ ስለሆኑ ያንን ማወቅ አለባቸው። በተጨማሪ ደግሞ ኢንቻቸው ከፍ ባለ ቁጥር 4K መሆናቸው 4K ሪዞሉሽን መጠቀማቸው አሪፍ ይሆንላቸዋል ማለት ነው። በመጨረሻ ማስተላለፍ የምትፈልጊው ተጨማሪ መልእክትም ካለሽ እና ማስተላለፍ የምትፈልጊው ነገር ካለ ብትይልን። እሺ፣ ለገና በዓል ያወጣናቸው ዲስካውንቶች ስላሉ ለትንሽ ጊዜ የሚቆይ ዲስካውንት ነው። ለሱ ተጠቃሚ እንድትሆኑ ነው። በተጨማሪ አድራሻችን መገናኛ ኒኮላስ ፕላዛ ላይ ወይ ደግሞ የካ ክፍለ ከተማ ፊት ለፊት ማራቶን ህንፃ አጠገብ ላይ እንገኛለን። በዛ መታችሁ እንድትገዙ። እናመሰግናለን። በሳይኒክስ ኤሌክትሮኒክስ ተገኝተን ከ32 ኢንች ጀምሮ እስከ 75 ኢንች ድረስ ያሉ የተለያዩ ብራንድ ያላቸውን ቴሌቪዥኖች ለእናንተ ለተመልካቾቻችን አድርሰናል። ታዲያ ሳይኒክስ በመምጣት ማንኛውንም የኤሌክትሮኒክስ ምርቶች እንዲሁም መገልገያዎች ማግኘት ትችላላችሁ። ለዛሬ ለእናንተ ለተመልካቾቻችን ይዘንላችሁ የመጣ ነው ፕሮግራም ይህንን ይመስል ነበረ። ፕሮግራሙን እየመራው ከእናንተ ጋር ቆይታ ያደረግኩት እኔ ሰላም ካቤ ነኝ። ለቤታችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎችን ማግኘት ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ።